ፋሲካ በታሰበ ጊዜ የእንስሳት ተዋጽኦን መመገብ ግድ ነው የሚሆነውና ሳይጨነቁ ዘንድሮ ፋሲካን ያሳልፋሉ። ከፋሲካም በኋላ መልካም ጊዜ እንደሆንለት እናደርጋለን። አንደኛ የከብት ስጋ በውስጡ ከፍተኛ ፕሮቲን አለው። እንደዚሁም ቫይታሚን B12 አለው። ለምሳሌ ጡንቻን በሚገባ ለማዳበር ሰውነትን ለማወፈር የሚፈልግ ሰዎች የከብት ስጋ ሊበሉና ሊጠቀሙ ይችላሉ። ግን ከዚሁም ጎን ለጎን የከብት ስጋን አብዝቶ መብላት ኮሌስትሮል፣ ለልብ ህመም፣ ለአይነት 2 ስኳር በሽታ እና ለአጠቃላይ ለደም ዝውውር ችግሮች የሚያጋልጥ ስለሆነ አብዝቶ መመገቡ በዛው ልክ ጉዳት ያለው መሆኑን እንመልከት። ሁለተኛ የፍየል ስጋ ነው። የፍየል ስጋ በተለይ ከከብት ስጋ አንጻር የተሻለ ጠቀሜታ እንዳለው ተመስክሮለታል። ይህም የሆነበት ምክንያት በቀላሉ በጨጓራና በአንጀታችን ውስጥ የመፈጨት አቅም አለው። እንደዚሁም ወደ ሰውነታችን ከገባ በኋላ ጤናማ የጡንቻ ግንባታን እና የአጥንት ግንባታን ያደርጋል። ጤናማ አይረን ክምችት አለው። እንደዚሁም እንደ ዚንክ እና ቫይታሚን B12 በተሻለ ሁኔታ ያሉት ናቸው። የስብ ክምችቱ አነስተኛ ነው። የፕሮቲን ይዘቱ ደግሞ እጅግ ከፍተኛ በመሆኑ ምክንያት ማለት ነው። ሶስተኛው የዶሮ ስጋ ነው። የዶሮ ስጋ በርካታ ጠቃሚ ማዕድናትና ቪታሚኖች በውስጡ ያሉት ነው። እጅግ ጠቃሚ የሆነ ፕሮቲን ያለው ነው። ምክንያቱም ሁሉም የሚባሉት አሚኖ አሲዶች በዶሮ ስጋ ውስጥ አሉ። ከዚህ አንጻር ጡንቻዎችን በአግባቡ ለመገንባት ክብደት መጠንንም ለመቆጣጠር የሚጠቅም ይሆናል ማለት ነው። የዶሮ ስጋ ቪታሚን B12 እና ኒያሲን የተባለው ንጥረ ነገር በውስጡ የያዘ ስለሆነ ለአንጎል ጠቃሚ እንደሆነ ይነገርለታል ማለት ነው። እንዲሁም ዚንክና ሴራኒየም የተባሉ ማዕድናት ስላሉት በሽታን ለመከላከል ጠቃሚ እንደሆነ ይታመንበታል። አራተኛ እንቁላል ነው። በጣም በርካታ የሆኑ ማዕድናት አሉት። ቫይታሚን B12 በተለይ ደግሞ ሁላችን የምናጣው ቫይታሚን D እንቁላል ውስጥ ይገኛል። ሴሌኒየም እና አይረን ማዕድናት በጣም ሪች ሆኖ ስለያዘ እጅግ በርካታ የጤና ጥቅሞች እንዳሉት እንቁላል ይነገርለታል። ከዚህ አንጻር ለአንጎል ለጡንቻዎቻችን በተለይ ቢጫውን ካስወገድ ነው ነጩ የእንቁላል ክፍል ኮሌስትሮልን ለማስተካከል በሽታን ለመከላከል እና ለልዩ ልዩ የጤና ጥቅሞች እጅግ ተመራጭ እንደሆነ እንቁላል ይነገርለታል ማለት ነው። አምስተኛ አይብ ካልሲየም እና ፎስፈረስ የመሳሰሉት ማዕድናት ስላሉት ለአጥንት ጥንካሬ በጣም ጠቃሚ እንደሆነ ይነገርለታል። እንደዚሁም ለምግብ ልመትም የሚመረጥ ምግብ ነው። ፕሮቲን በከፍተኛ ሁኔታ ስለያዘ እንደዚሁም ሰውነት ጡንቻዎችን ለመገንባት ይመከራል ማለት ነው። ነገር ግን አይብን አብዝቶ መብላት ለልብና ለኮሌስትሮል ሊያጋልጥ ስለሚችል መጥኖ መጠቀም አስፈላጊ እንደሆነ ይመከራል ማለት ነው። ስድስተኛ እርጎ ጠቃሚ ባክቴሪያዎችን በውስጡ ስላሉት የምግብ ልመትን ለማፋጠን፣ በሽታን ለመከላከል፣ ተመጣጣኝ ክብደትን ለመገንባት፣ ለአጥንት ጤንነት፣ አልሚ ምግቦችን ስራ ላይ ለማዋል እጅግ የተዋጣለት እንደሆነ ይነገራል። እርጎን አብዝቶ መጠቀም ግን አይነቱ ለስኳር በሽታ ላለባቸው ብዙም አይመከርም። በአጠቃላይ እንግዲህ ፋሲካን ሲያሳልፉ እነኚህን ምግቦች የሚጠቀሙ ስለሆነ በአግባቡና በመጠኑ አመጣጥነው እንዲጠቀሙባቸው ምክራችን ነው ማለት ነው። ወደ ዞ ሜዲኬሽን ጎራ ቢሉ አይነቱ ለስኳር በሽታ፣ ደም ግፊት፣ ኮሌስትሮል፣ ከልክ ያለፈ ውፍረት፣ ዩሪክ አሲድ ካለቦት ወይም የሚሰጉ ከሆነ በአመጋገብ ምክንያት እንዳይቸገሩ አድርገን እንሰራለን። የዞ ሜዲኬሽን ይችሻለች። ይቺ ሻይ ካጠቃቀሟ ጋር አያይዘን የተሟላ ጤንነት እንዳገኙ አብረን እንሰራለን። የእርሶ ጤንነት የእኛ ደስታ ነው። መልካም የበዓል ዋዜማ ይሆንለት።